ሰላም እንዴት ናችሁ? በዚህ ሰዓት ላይ አዳዲስ ኢንፎርሜሽኖች እየወጡ ይገኛሉ። እኛም እናንተን ለአዲስ ኢንፎርሜሽን የምናጋራችሁ ይሆናል። ቪዲዮ እስከ መጨረሻ ማየት ይኖርባችኋል ማለት ነው። ሰሞኑን እንደሚታወቀው የኢንትራንስ ኤግዛም መቃረቡን ተከትሎ አዳዲስ መረጃዎች እየወጡ ይገኛሉ። እሱን የምናጋራችሁ ይሆናል ማለት ነው። ቪዲዮ እስከ መጨረሻ ማየት ይኖርባችኋል። እናም የሪሚዲያል ተፈታኞች መቼ እንደሚፈተኑ እና ከምርጫ በኋላ እንደሆነ ታውቋል። ግን ከምርጫ በኋላ ቢሆን ብዙም የምትቆይ አይመስልም። እናም ሁሉም ነገር ጀስት ብሬክ ዳውን አድርገን የምናይ ይሆናል ማለት ነው። ሰሞኑን እንደሚታወቀው ቻናላችን ላይ አዳዲስ ነገሮች እየለቀቅን ነው። ግን እናንተ ታያላችሁ፣ ግን ሰብስክራይብ አታደርጉም። ቪዲዮ ራሱ ላይክ ሳታደርጉ ነው ቪዲዮን አይታችሁ ስክሮል የምታደርጉት ማለት ነው። ይሄ ደግሞ እኔን ሞቲቬት እንዳያደርግ እያደረጋችሁ ነው ማለት ነው። ቪዲዮን አይታችሁ ሰብስክራይብ ማድረግ ይኖርባችኋል። ቪዲዮን ደግሞ ላይክ ማድረግ ይኖርባችኋል ማለት ነው። ወደ ዋና ጉዳይ ስንገባ ደግሞ ሰሞኑን እንደሚታወቀው የምርጫ ሰዓት እንደደረሰ ይታወቃል። ደግሞ ኢንትራንስ ኤግዛም ከምርጫ በፊት እንደማይሆን እየታወቀ ነው። አሁን ላይ እንደሚታወቀው ትምህርት ሊያልቅ መደበኛው ትምህርት ሊያልቅ ኦልሞስት 1 መንዝ ነው የቀረው ማለት ነው። በየትምህርት ቤቱ ሁሉም ትምህርት ቤት ላይ የትምህርት ቤት ሊደሮች ለተማሪዎች እየነገሩ ነው። አብዛኞቹ 1 ወር ነው ያቀራችሁ፣ በዚህ 1 ወር ውስጥ ማጠናቀቅ ይኖርባቸዋል፣ በጊዜው ሁሉ ነገር ማጠናቀቅ ይኖርባቸዋል እያላቸው ነው። በውስጥም ተማሪዎች እየነገሩኝ ነው፣ እኔም እየተከታተልኩኝ ነው። አብዛኛው ተማሪ እንደዛ እያለኝ ነው ማለት ነው። እና ወደ ሌላኛው ጉዳይ ስንገባ ደግሞ የሪሚዲያል ፈተና ነው። የሪሚዲያል ፈተና ደግሞ መቼ እንደሆነ ሰሞኑን የታወቀ ይመስላል። ዋቸሞ ዩኒቨርሲቲ በቴሌግራም ቻናሉ ባሳወቀው በ21,000 ተከታይ ባለው የቴሌግራም ቻናል ላይ በፖስተው ፖስት ስር የሪሚዲያል ፈተና በዋቸሞ ስር የሚፈተኑት በቅርቡ በቀጣይ ሳምንት በግንቦት ወር 7ኛው ቀን እስከ 9ኛው ቀን የምትፈተኑ ይሆናል ማለት ነው። እንደዛ ብለው መግለጫ ሰጥተዋል ማለት ነው። በትምህርት ሚኒስቴር ደግሞ የሚወጣው ፈተና የሪሚዲያል ፈተና በሰኔ ወር በ19ኛው ቀን እና እስከ 22ኛው ቀን እንደዚህ የምትፈተኑ ይሆናል ብለው ኦልሞስት አይ ቲንክ እንደዛ ነው። ልሳሳት እችላለሁ፣ ግን በሰኔ ወር እንደሆነ ሜቢ እንደዛ እንደሆነ አይቻለሁ ማለት ነው። ቴሌግራም ላይ ገብታችሁ ማየት ትችላላችሁ። ኮሜንት ላይ አስቀምጥላችኋለሁ የዋቸሞ ዩኒቨርሲቲ ሊንክ ማለት ነው። እዛ ውስጥ ሄዳችሁ መከታተል ትችላላችሁ ማለት ነው። ሌላኛው ደግሞ የኢንትራንስ ኤግዛም ነው። የኢንትራንስ ኤግዛም እንደ ሪሚዲያል ፈተና ቅርብ የሚሆን ይመስላል። ግን ከኢንትራንስ በፊት ሪሚዲያሎች ተፈትነው የሚጨርስ ይሆናል። ከሪሚዲያል ከተፈተኑ በኋላ ኢንትራንሶች ብዙ ሳይቆዩም ይፈተኑ ይሆናል ማለት ነው። ቤዝድ ሁሉም ነገር በኮምፒውተር እንደሆነ ይታወቃል ማለት ነው። ሁሉም ነገር በቅርቡ ይሆናል። ኦልሞስት ያላችሁን ሰዓት ላይ መጠቀም ይኖርባችኋል ማለት ነው። በዚህ ሰዓት ላይ ትንሽ ጥቂት የሆነ ሰዓት ነው የቀራችሁ። በዚህ ሰዓት ደግሞ ብዙ ኩዌሽኖችን መስራት ይኖርባችኋል፣ መበርታት ይኖርባችኋል። ዲስትራክት ከመሆን ራሳችሁን መቆጠብ ይኖርባችኋል ማለት ነው። ይሄን ኢንፎርሜሽን ላጋራችሁ ፈልጌ ነው። ስለተከታተላችሁ በጣም እናመሰግናለን። እስከ መጨረሻ ስላያችሁ እናመሰግናለን።